አመሰግናለሁ። ያንተ ውለታ አቢበከር ያንተ ውለታ ይሄ አይደለም። አልተመቸልኝም እንጂ እና በአይሮፕላን እንደዚሁ በሚኒሶታ ቀርቶ ዲሲ ድረስ እናሸጋግር ነበርኩ። እዚህ አሜሪካ ውስጥ በአንድ ወቅት የተከሰተ ታሪክ ደግሞ ያነበብኩትን ላጫውታችሁ። ገጠር ከተማ ላይ የገጠር ከተማ ውስጥ አንድ ህፃን ልጅ ሱቅ በደረቴ እያዞረ የሚሸጥ ነበር። አመለማ ተፋና ማራቲኒ ዱበዳዲ ፈመናጎላ ኡስታዝ በድሩ ፊ ኡስታዝ አቢበከር ጀሪኩን ዋን ኢሳን አዲስ አበባ ናታን። እንግዲህ እስካሁን የነበሩት መሻይኾች በኦሮሞኛ ስለተናገሩ የነሱን ትርጉም ነው በአማርኛ ኢንሻአላህ። በጣም እናመሰግናለን። እናንተ የሰራችሁት ስራ ገና ግልጽ ያልወጣም ገና ይወጣል። ካሁን በኋላ ይወጣል። ምስኪን ሰው ነበር፣ ደሃ ነው። 7 ልጆች አሉት። 7 ልጆች የሚያበላቸው የሚያጠጣቸው ነገር የሌለው ያጣ የነጣ ደሃ። ጉያ ጋፋ ቶኮ እይ ወሂ ባቴ ገንደ መዲናቲ እየሂም በይተረ ሂም በየነሙ እየከነ ከሰ ዱበርቲ ወሂ ባቴ። ሚስተር ኖርማል የሚባል ሰው ታሪክ ልንገራችሁ። ሚስተር ኖርማል የሮት የገባብሱ ፎረምን ሶታነ ወደ የዲ ሸቂ ኢስላም 5 ወይም በአንዳንድ ዑለማዎች 6 ነገሮችን ለመጠበቅ ነው የተደነገገው የኢስላም ሸሪዓ። ቦል ለመራ ዳጋን ጩቃሌ ቦል ለተክቲ ዋን ጩፉን አበ ሚለ ኦፊ ኢረካ ኢኽዋኒ አባፈራን ነራዱ በተና ፈነርሞ አሚና ፈና ማራ ሼኽ ኸኛ ሼህ አሚን ኢብሮ ሼኒጋ ኸይሱማ ሚቲ ወራ ሚኒሶታቲ ማነራ ማነ ዱፋኒ ሰኒፉ ወዱ ታሪፈን ጉዲኒ ገር ወራ ተውሂዳቲ ሰላም አለይኩም የሮት የገባብሱ ፎረምን ሶታነ ወደ የዲ ሸቂ بسم الله الرحمن الرحيم الحمد لله رب العالمين وبلين ردي بني السلام عليكم ورحمة الله وبركاته وهم ددرا ربي خنيا غلطهم فنا ربي سبحانه وتعالى ويا راخنا جرا انغفا مسجد حواس خنيا مسجد التوفيق إسام موتته فيلته حادته بريد صدر كادر أم بيخسان كملا ما في تربة أترا خير ويا راخنا جاي خنا من بريدا خنا خيست جراسي والأرجو ربي نكون بين غلطهم فنا وهم ددرا الحمد لله رب العالمين بركم على ما في تربة راخاسي بيتنا ويتنقفوا جزيم ريبورتي بولي رايو جامبو صداقاتين بهاتوري هوغان قالوا صداقاتين غلاتوري أنك فيزا داود بكا والدبروتي بكا فيزا خروج بهينسان ما داون waswasaatin ture hanga viizaa naadhawanii bira ol dabree magaalaa seenu waswasaatin ture kan magaalaa hogga seenes isaanumatti seenuu ta'u yeroo har'aa kana guyyaan tokkichi ana son sodaatin viizaa dhawadhee bee guyyaa har'aati ameerikaa dhufuuf takkaa gammadeen beeku har'an hin gammadeen moo namni sila ameerikan itti jabduu beeku silaa guyyaa 2007 ililchuu qaban ture hammanallee natti hin dhaga'amne har'a moon hin gammade namni bilaashit hin gammadu namni wahiif gammada sodaa malee viizaa dhawadhee boo'uu hin gammachiisa sodaa malee galajeetiin kajeelammaas dhufee isin arguu kiyyaaf gammadduu guddoon dhaga'ama baga walumaanuu gammannee sullama miila irra keenya kana nama horee fixu rabbi nu haa taasisu aamin moolamin yeroo biroo gaa walit deebinaa baga gammaddan isin jaaqalachi warra minisootaan naa jee dubbina irraa muruu deema bilaashii mi'oonni suni kanaafuu amma hangana achi deemellee waan safirraa balleessuun fedhu inshaallah naa galatoomaa rabbi jazaa isin haa kafalu rabbi isin haa gargaaru rabbi isin wajji haa jiraatu. أستاذ أبو بكر فليتفضل مشكورا ومأجورا. بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. السلام عليكم ورحمة الله وبركاته. ያው እንግዲህ እስካሁን የነበሩት መሻይኾች በኦሮሞኛ ስለተናገሩ የነሱን ትርጉም ነው በአማርኛ ኢንሻአላህ። በቅድሚያ ያው እንግዲህ አላህ Subhanahu Wa Ta'ala ፈቃድ ሆኖ እዚህ ቦታ ላይ ድጋሚ ምናልባት ባለፈው ላጭር ጊዜም ቢሆን ለመምጣት እድሉን አላህ ወፍቆናል። እዚህ ማህበረሰብ ጋር ዛሬ ተገናኝተን ደግሞ እንደዚህ አይነት መድረክ በመፈጠሩ በጣም ደስተኞች ነን። እዚህ መድረክ ላይ ቁሜ እኔ እነዚህ ሁሉ ዑለሞችና መሻይኾች ባሉበት ለእናንተ የምጨምርላችሁ ዕውቀት ማመጣላችሁ ለውጥ የማስተምራችሁ ነገር አይኖርም። ምናልባት መገናኘቱ የሚፈጥረው አየር በመገናኘታችን ብቻ የሚገኘው በረካ ራሱን የቻለ ትልቅ ዋጋ ስላለው በመገኘታችን ብዙ ነገር እንደሚኖር ተስፋ እናደርጋለን በአላህ ፍቃድ።
ነብዩ ሰለላሁ ዐለይሂ ወሰለም እናቴ የሚሏት ታላቅ ሴት ናቸው አይደለም? ነብዩ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበከር ስዲቅና ዑመር አቡበከር ሙርቢና ያ ዑመር ነዙሩሃ ኡሙ አይመን ከማ ካነ የዙሩሃ ረሱሉላህ ሰለላሁ ዐለይሂ ወሰለም ሂደን እስቲ እንዘይራት ኡሙ አይመን ነብዩ እንደሚዘይሯት ብለው እናታችን ኡሙ አይመን ሊዘይሯቸው መጡ። እናታችን ኡሙ አይመን ነብዩ ነበር እየመጡ የሚዘይሯቸው። ነብዩ ካለፉ በኋላ በነብዩ ምትክ አቡበከርና ዑመር ሲመጡ ሲያዩ አለቀሱ፣ አልቻሉ። ሲያለቅሱ አቡበከር ጠየቋቸው፣ ኡሙ አይመን ለምንድን ነው የምታለቅሽው? ለነብዩ ሞት ነው የምታለቅሽው? ነብዩን እኮ አላህ ከዚህ የተሻለ ሀገር አድርጎላቸዋል፣ የተሻለ ቦታ ማዘጋጅቶላቸዋል አሏቸው። እኔ ለነብዩ ሞት አይደለም የማለቅሰው፣ እኔን የሚያስለቅሰኝ እንቅጣዕ ወህይ ነው። ያ ነብዩ ጋር ይመጣ የነበረው የተቋረጠው ወህይ እንጂ የሚያስለቅሰኝ ነብዩንም አላህ ከዚህ የተሻለ ሀገር እንዳደረገለት አውቃለሁ። እርቀታቸውን ተመልከቱት። የሚያስጨንቃቸው የሚያሳስባቸው ውስጥ የሚጨንቃቸው ነገር። የሰለፎቻችን ሚስቶች አንዷ የሰለፍ ሴት ባሏን ምን ነበር የምትለው? ከቤት ሲወጣ ሐላል እንጂ እንዳታበላን፣ ሐላል እንጂ እንዳታለብሰን፣ ሐላል እንጂ እንዳታጠጣን። በጥም እንሶብራለን፣ በረሃብ እንታገሳለን፣ ታርዘንም መስወበር እንችላለን። በጀሃነም ግን መስወበር የሚችል ሰውነት የለንም። ዛሬ ጎረቤቴ ያላት ለኔ ሳታደርግልኝ ብቻ ከየትም ማምጣው የትም አድርገህ ልጆቼን እኩል አድርጋቸው የምትል ሴት ካልሆነች አላህ ያዘነላት ካልሆነ ስንቶቻችንን ያን ፈለግ የምንከተለው? ቅድም ሼክ አሚን ኢብሮ ሲናገሩ እንደነበረው ተዓውን ይፈልጋል። በመተጋገዝ ብቻ ነው ልናሻግረው የምንችለው። ይሄ ዲን ምናልባት ብንሰራለት ለኛ ክብር ነው፣ ባንሰራበት ደግሞ አላህ ባሮች ሞልቶታል፣ እኛን ወስዶ ሌሎች ይተካል። ፈኢን ተተወለው ነው አይደለም? ፊታችሁን ብታዞሩ ከእናንተ የተሻለ ህዝቦችን ቀይረን እናመጣለን ይላል አላህ ሱብሓነሁ ወተዓላ። እናንተ ቀረባችሁ እንጂ ዲኑ ባለቤት አለ። እኛ ይቀርብናል እንጂ ዲኑ ሰው አለ። በግለሰብ የሚረዳ ያደርገዋል አላህ። በመድራችን ላይ እኮ ሰዎችን አሳይቶናል አላህ ኡማን የሚወክሉ እነ ኢብራሂምን አለይሂ ሰላም የመሰለ ሰው ኡመተን ቃኒታ ይላቸዋል። ግለሰብ ወጣት የማህበረሰብን ሚና የሸፈነ የአንድ ጄኔሬሽንን ማንነት የወከለ ሰው አብጥቷል እኮ አላህ ሱብሓነሁ ወተዓላ። እንደና አቡበከር ስዲቅ አይነት ብቻቸውን ቁመው ጄኔሬሽን የተባሉ የኡመት መሐመድ ኢማንን ተሸክሟል የተባሉ ሰውን አምጥቷል እኮ አላህ። እንደ መጨረሻ በእስልምና ታሪክ ላይ ታውቃላችሁ፣ እስልምና ከቁጥር በላይ ልብን ያስቀድሟል፣ ከቁጥር በላይ ኢማንን ያስቀድሟል። በታሪኩ እስልምና በቁጥር አይደለም የበላይ ሆኖ የነበረው የበላይነትን ማረጋገጥ የቻለው። በድር ላይ የነበረውን ቁጥር አስታውሱ። 315 የማይሞሉ ሱሐባዎች ከ1000 በላይ የሆኑ ከሃዲያኖች ጋር ገጥመው ነው ድል ያደረጉት። ኡሁድ ጦርነትም ላይ ብትመለከቱት ቁጥራቸው ተመጣጣኝ አልነበረም። የኸይበር ዘመቻ ላይ ሺህ ምናምን ሙስሊሞች ናቸው ከ10,000 ከሃዲያኖች ጋር ተጋጥመው ውጤታማ የሆኑት። የሙዕታ ዘመቻ ላይ 3000 ሙስሊሞች ናቸው ከ200 ከሃዲያኖች ጋር የገጠሙት ድል ያደረጉት። ጉዳዩ ቁጥር ጉዳይ አይደለም፣ የኢማን ጉዳይ። ያመኑ ሰዎች ሁልጊዜ አላህን በትክክል የተረዱ ዲናቸውን የተገነዘቡና ኃላፊነታቸውን ለመወጣት የወሰኑ ሰዎች ዲኑን ለመርዳት ግዴታቸው ላይ ለመገኘት እስልምና ወደ ተሻለ ደረጃ ለማሸጋገር የቁጥር ብዛት አይደለም፣ ብዙ ታሪክን መቀየር የሚችል ማህበረሰብ አካል እንደሆነ እናምናለን። እዚህ ቦታ ላይ የሰራችኋቸውና የሰራችሁት ተግባር የእናንተ ማንነት መገለጫ ነው። ብዙ ነገር ግን መስራት እንችላለን። ውስጣችን ላይ ስሜት ካለ ዲኑንም መርዳት ለዲኑም የተሻለ ነገር ማበርከት እንችላለን። አላህ ያን ከሚሰሩ ሰዎች አላህ ያድርገን። በመገናኘታችን ደስ ብሎናል። አላህ እዚህ እንደተሰባሰብነው ፊ ዚል አርሽ ረህማን በአላህ አርሽ ስር ይሰብስበን። ፊ ዙምረት አልሐቢብ አልሙስጠፋ ሰለላሁ ዐለይሂ ወሰለም በነብዩ ሰለላሁ ዐለይሂ ወሰለም ሸፋዓና ዙሪያ ላይ ከሚሰባሰቡ ሰዎች አላህ ያድርገን። ወቢላሂ ተውፊቅ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። توقع إتيان سودان إن شاء الله شيخ كينيا خوجما في الفاتمة الفاتحة شيخ عبد السلام قدير شيخ عبد السلام هيسو إسان توتو سجنتا أسرتي نوجيسا خفلا جرني شيخ أجرني إن شاء الله وأنا ديماني بقى بيني أستعرض إن شاء الله. بسم الله الرحمن الرحيم. الحمد لله لا أبغي به بدلا حمدا يبلغ من رضوانه الأملا ثم الصلاة على خير الورى وعلى أصحابه وآله الفضلاء. أما بعد كبجموتا أمة إسلاما دعاتا في علماء في من قدوتا في قيسوتا في قيتي وجين ميقالة ربك النقل جان اسم دي بيه إندقيني قافا أكام سادان جرسان هركا في مرتي ديناتي بقى ربي نون أيبسين osoo gaafa san sodaa namaatiin eebiin kan utuu ixutaate ar'a firii taanee ija namaa dura dhaabatan dandeenyu. Hadiisa tokkocha isinii himee bootaa gadhiisa. Haasoyni madda sammuuti nama keessaan sutu. Guyyaa gaafa tokkoo ganda Madiinaatitti iji wahii baatee waraqaa qalbii harkaa qabdanii waraqaa qalbii qabdu harkaa qalama qalbii hoo maal jedhe anamma guyyaa gaafa tokkoo iji wahii baatee ganda Madiinaatitti iyya hin beeytarre hin bahe namu iyya kana keessa dubartii wahii baate maali biyyana maaltu bu'ee maal taatanii maali iyya jetteen
أبيت دو إجد أنين هغنو ما وني براه مالي جتن وبولي سكيت دو إجد أنين تبراه بيا نهفته دير سكيت دو إجد أنين فقالت رضي الله تعالى عنها أين رسول الله إرقم ربي هو ميت جتن إرقم ربي هندون هنجرا كنوتي جدنين فقالت رضي الله تعالى عنها يا رسول الله كل مصيبة بعدك جلل إرقم ربي تيو أبو لندو وبوليسك يلدو ديرسك يلدو مصيبان إيجا جهة كيتين هندوفين تكشور أجتين هذا هو الإيمان هذا هو الإيمان هذا هو القوة هذا هو التصديق هذا هو اليقين هذا هو الالتزام بدين الإسلام قد أبنا جتشون أمنوا جتشون هدنا جتشون رقعونسو جتشون أكنا مصيبات إرسان مصيبة أبوليس وجين دالة تيتي في مصيبة أبا إسيد عليه إرقة نبي كأنه هنتهين تكشو جتين وهو متي أبو بكر الصديق رضي الله تعالى عنه يا رسول ربي إما لبه وجين بيو جهاتك بيتشاك أبتين دي مجسمي نبي كأنه الرزور صلوا على رسول الله دبي اتبدابو اتدبي الإرادة برتي رسول رب العالمين صلى الله عليه وسلم إذا سافر وسافر معه أبو بكر الصديق كان يدور عليه يمينا وشمالا قداما وخلفا درادوبا متابرقا النبي كأن الرزورة وانجل أني رسول كأن عليه الصلاة والسلام يا أبو بكر جهة ما توقع أبد جداني هلاك الرؤوف جنسيتي جهة ما توقع ديمي ميجي أني والله جهاتك كون هندي مجد أبو بكر رضي الله تعالى عنه جسمي نبي كأنه الرزورة أكسينان ننتويني جهاد فين بلان وصو محمد إن أرجعني أبو بكر إنها أرجع تجد جسمي كي رسول ربي تيسو جسمي نبي كأنه الردين إخواني بكا بؤوتا أم بسنيتي إسي دبرتي وان أنجل أجتني من صحابية إرّا بكا بوتو إسي تناتي إسي وان أبو بكر الرأني من أجتني إرّت بكا بؤوتا أنبتناتي إسن هجي كيسن بيكا إتين آبتنا يران تهنا أبو بكر الصديق رضي الله تعالى عنه رسول ربي ولين قاف قند مكاتي بياني قار هرائي سينا ويتديمني بكا إتلوكتشو هدان قيان أفي ميجدين رسولك إننا عليه الصلاة والسلام أنا سيدورة سينا قدكنا سينين ندورة جدين حريق القليسة أما سيني يا رسول الله جدين وما نجرني بول لمرا أغان شقالي بول لتكتي وان شفون أبي ميلا وفي إركاه إخواني نبي كن أسينم إما لديتو ديماني دفني أكما دفني مغان إساتي إركتني يا رسول ربي هربني فلاتي إسابوتين إديت الأفتي بول لتنا رسول ربي هندم ما يسجد لا لا بوتي إرتي سبري سمي بوتي إرتي سبري سبحان الله سميتنا الرت سبري إخواني ميلا سوتشوفتين نبي كأن دم يسني إممان إسرى ديمتو رسول ربي دم يسي عليه الصلاة والسلام مال تاتي جدانين أبو بكر إن إدم يا رسول الله جدين رفتني النبي كأن عليه الصلاة والسلام دعائي اتقراني اتتفني فبرئة ويتي مسان الرافية إلى هذا آخر عمري إساتي تلقكم سن اتكأوتي أكنت النبي كأن نتيسي خلق إنسون إخواني أز بدر حسين فليتفضل مشكورا ومأجورا الناب يقرب لنا. السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم. الحمد لله رب العالمين كبزو كستوش بهالا الله سبحانه وتعالى كم من وداتشو وندموቻችን እህቶቻችን ፊት በሰላም አገናኝቶን ለእንዲህ አይነት ንግግር ስላበቃን አላህን እናመሰግነዋለን። አልহামዱሊላህ ረቢል ዓለሚን። ትልቅ አባት ይባላል። አንድ ትልቅ አባት አንድ ወጣት ጥያቄ ጠየቃቸው። ምንድነው የጠየቃቸው ጥያቄ? በህይወት ውስጥ ከባዱ ሸክም ምንድነው ብሎ ይጠይቃቸዋል። በህይወት ውስጥ አንድ ሰው ሊሸከመው የሚችል ከባድ ሸክም ምንድነው ብሎ ሲጠይቃቸው በህይወት ውስጥ አንድ ሰው ሊሸከመው የሚችለው ከባድ ሸክም ማለት በአንድ ሰው ላይ የሚሸከመው ነገር አለመኖር ነው ማለት። የሚሸከመው ነገር አለመኖር ነው። የሰው ልጅ በህይወት ውስጥ ከባድ ሸክም ውስጥ ሊወድቅ የሚችለው የሚኖርለት ዓላማ ግብ ሳይኖረው ሲቀር ነው። ዓላማውና ግቡ የሚሸከመው ጉዳዩ ከባድ በሆነ ቁጥር ሸክሙ ይቀለዋል።
ተግባብተናል? ግልጽ ነው? ለዓላማ የሚኖር ሰው ለትልቅ ጉዳይ የሚኖር ሰው ደስተኛ የሆነ ህይወት ይኖራል። ቀላል ነው ለሱ ህይወት። ጥቃቅን ነገሮች ወደ ምድር ወደ ታች አይስቡትም። ከፍ ያለ ነገር ላይ ስለሚኖር ማለት ነው። ኢስላም ትውልድን ሲገነባ ሀገርን ሲገነባ መሰረት የሚያደርገው ሲስተም አለ። የሚገነባው የእሴት ሲስተም አለ። መንዙመተል ቂየም ማለት የቫልዩስ ሲስተም ይገነባል እስልምና። በተለያዩ ዑለማዎች አሁንም ሲነገሩ የነበሩ ትምህርቶች እኛ አእምሮ ውስጥ እንዲገነቡ የሚፈለገው ስርዓት አለ። እኔ ከዛ ግንባታ ውስጥ ኮንትሪቢዩሽን አበርክቶ ወይም ደግሞ ማበርከትን የሚመለከተውን ነው ማንሳት የምፈልገው። ቅድሟን ታሪክም የአንድ አባት ታሪክ ብዬ የነገርኳችሁ ስለ አበርክቶ ወይም ደግሞ ማበርከት ለማህበረሰብ ማበርከትን የሚመለከት ስለሆነ ነው። ሰው በራሱ ህይወት ላይ ብቻ አጠንጥኖ የሚኖር ከሆነ ለሰው ልጅ የሚያበረክተው ነገር ከሌለው ሀገርን በመገንባት ትውልድን በመገንባት ሚና የሌለው ሰው ከሆነ ህይወት ከባድ ነው ለሱ። ግልጽ ነው አይደለም? ስለ ራስ ብቻ እያሰቡ መኖር በጣም ከባድ ነው። ምክንያቱም የሰው ልጅ የራሱ ፍላጎቱ ለከት የለውም፣ ማብቂያ የለውም። ለሰዎች መኖር ሲጀምር የሱን ፍላጎት መግታት ይጀምራል፣ ለሌሎች ማሰብ ይጀምራል። ገንዘብ ይወዳል አይደል የሰው ልጅ? በጣም ገንዘብ ወዳጅ ነው። ስንት ድረስ ቢደርስ ነው በቃኝ የሚለው የሰው ልጅ? አለ እንዴ ማቆም ያለው? لو كان لابن آدم واديان من ذهب لابتغى إلى ثالث أو كما قال النبي صلى الله عليه وسلم ولن يملأ فاه إلا التراب. የሰው ልጅ ሁለት ሸለቆ ሙሉ ወርቅ ቢኖረው ሶስተኛ ይመኛል። አፉን የሚሞላው አፈር ብቻ ነው አሉ ነብዩ አለይሂ ሰላቱ ወሰለም። ምኞት ፍላጎት ማለቂያ የለው። የሰው ልጅ ያንን መገደብ የሚችለው ስለ ሰዎች ማሰብ ሲጀምር ነው። ስለ ሌሎች ማሰብ ለሌሎች መኖር ስንችል ነው። ነብዩ አለይሂ ሰላቱ ወሰለም ሶሉ ዐለ ነቢ ምን ነው ረሃብ ራት ምናምን እንዴ ነው? ኸይር ኢንሻአላህ። ነብዩ ሰለላሁ ዐለይሂ ወሰለም ትልቅ ዒባዳን እንኳን ለሰው ሐጃ ከመሮጥ ጋር አወዳድረው ለሰው ሐጃ መንቀሳቀስ የሰውን ጉዳይ ለመፈጸም ደፋ ቀና ማለት ከትልቅ ዒባዳ እንደሚበልጥ ጠቅሰዋል ነብዩ ሰለላሁ ዐለይሂ ወሰለም። ቅድም ተጠቅሷል ሐዲሱ ወለአን አምሺ في حاجة أخي خير لي من أن أجلس في مسجد هذا شهرا أو من أن أعتكف في مسجد هذا شهرا أو كما قال النبي عليه الصلاة والسلام. بزي مسجد وسط عند ور اعتكاف كمك أمت بعند وندمي قداي لاي بنكساكس يبلت اللي على النبي عليه الصلاة والسلام. عبد الله بن مسعود اعتكاف አቋርጠው ይወጡ ነበር ለሰው ጉዳይ ብለው። ሐረም መስጂድ ላይ የሰገደ ሰው ስንት ነው ሰላት? አንድ ሰላት በ100 ሺህ አይደለም? መስጂድ ነበዊ የሰገደስ በ1000 ነው የሚባዛለት። ያ አይነት ትልቅ የዒባዳ አጅር የሚያስገኝበት ቦታን ለማን ብለው ይንቀሳቀሳሉ? ለሆነ ወንድማቸው ጉዳይ ብሎ መንቀሳቀስ ይበልጥልኛል። ምን አይነት ማህበረሰብ ሊፈጥር እንደሚችል እያየን ነው። ይሄ አስተሳሰብ እንዲህ አይነት ቫልዩ እንዲህ አይነት እሴት የሰረጸበት ማህበረሰብ ተካፉል الاجتماعي ማህበራዊ ትስስሩና መደጋገፉ ከፍ ያለ ይሆናል። አንዱ ለአንዱ ሐጃ የሚሮጥ ይሆናል። ምክንያቱም ኢዕቲካፍ አንድ ወር መስጂድ ነብዊ ከመቀመጥ የሰው ሐጃ ለማውጣት ደፋ ቀና ማለት ይበልጣል። ሱብሃንአላህ። ኢስላም ሊገነባ የሚፈልገው ማህበረሰብ አስተዋጽኦ የሚያደርግ ማህበረሰብ ነው መገንባት የሚፈልገው። ለሌሎች የሚኖር ማህበረሰብ ለመገንባት ነው የሚፈልገው። የምትፈጠረው ሀገር ምን አይነት እንድትሆን ነው የሚፈልገው ኢስላም? አንዱ ለአንዱ የሚኖርባት ለኔ የሚባልባት ሳይሆን ማለት ነው። አሁን ያለንበት የካፒታሊዝም አስተሳሰብ ምን አይነት አስተሳሰብ ነው? እኔን የሚጠቅመኝ ነገር ካልሆነ ገደል ይግባ ነው አይደለም? መልቲናሽናል ኮርፖሬሽንስ አሉ፣ ኤምኤንሲ ምንላቸው አይደለም? አገር አቋራጭ
ፋብሪካዎች አሏቸው በጣም በተለያየ ሀገር ላይ ምናልባት 50 ሺህ 60 ሺህ 100 ሺህ ሰራተኛ የሚያስተናግዱ ከፍተኛው ዓላማቸው ፕሮፊት ማክሲማይዜሽን ነው ትርፍን ማብዛት ብቻ ነው ማህበራዊ አስተዋጽኦ ግንዛቤ ውስጥ አይገባም የሰራተኞች ደህንነትና ጤንነት ግንዛቤ ውስጥ አይገባም የመጪው ትውልድ እጣ ፋንታ ግንዛቤ ውስጥ አይገባም የሚሰሩት ስራ ኢንቫይሮንመንትን ቢበክል ትውልድን ቢያበላሽ ግድ የላቸው እስላም ላይ ሲመጣ የምትሰራው ስራ የሚያደርግ የሚሰጠው አስተዋጽኦ ምንድነው ለማህበረሰቡ ብሎ ይጠይቃል ማለት ነው እስላም ስለዚህ حرام የሆኑ ህብረተሰብን የሚጎዱ ነገሮች ስራዎችን መስራት ክልክል ተደረገ ማለት ነው እስላም 5 ወይም በአንዳንድ ዑለማዎች 6 ነገሮችን ለመጠበቅ ነው የተደነገገው የእስላም ሸሪዓ ዲንን ለመጠበቅ ነው ስለዚህ ከአላህ ውጭ የሆነን አምልኮ ክልክል አደረገ አላህ ሁለተኛ አቅልን የሰው ልጅ አእምሮ መጠበቅ ነው ስለዚህ አእምሮን የሚበክሉ ነገሮች በሙሉ ክልክል ተደረጉ ህይወትን መጠበቅ ነው ሰውን መግደል حرام ተደረገ ዘርን መጠበቅ ነው በዝሙት ወደ ሌላ ቦታ መሄድን حرام አደረገ አላህ ገንዘብን መጠበቅ ነው ስርቆትን حرام አደረገ አላህ ስድስተኛ የሚጨምሩት የሰው ልጅ ክብር መጠበቅ ነው ክብሩን መጠበቅ የሰው ልጅ ዲግኒቲ መጠበቅ ስድስተኛ መቃሲድ الشريعه ብለው ያስቀምጡታል እንዲህ አይነት ያስተሳሰብ ስርዓት አንድ ማህበረሰብ ውስጥ ሲኖር ትውልዱ ምን አይነት ያማረ ትውልድ እንደሚሆን መገመት ይቻላል እውነተኛ ደስታም የሚገኘው ለሌሎች በመኖር ልክ ነው ለራስ በማድረግ አይደለም አንድ ጥያቄ ልጠይቃችሁ ለራሳችን የምንገዛው ጃኬት ነው የሚያስደስተን ወይስ ለሚስታችን የገዛነው ሒጃብ ነው የሚያስደስተን የትኛው ነው የሚያስደስተን ጀዛኩሙላህ ኸይር ለሌሎች የምናደርገው ነገር ለኛ ከምናደርገው በላይ ያስደስተናል ሌሎች ላይ የምንፈጥረው ደስታ እኛ ለራሳችን አድርገን ከምንፈጥረው ደስታ የበለጠ ያስደስተናል እውነተኛ ደስታ የሚገኘው በመስጠት እንጂ በመቀበል አይደለም እውነተኛ ደስታ በማበርከት እንጂ ራስ ላይ ኢንቨስት በማድረግ አይደለም የሚገኘው ቀደም ወንድም አቡበክር የሙስጠፋ ሪባዒ አንድ ንግግር ተናግሯል اذا لم تزد في الدنيا شيئا فاعلم انك زائد عليها ዱንያ ላይ የምትጨምረው ነገር ከሌለ አንተ ጭማሪ መሆንክን ወቅ ሚስተር ኖርማል የሚባል ሰው ታሪክ ልንገራችሁ ሚስተር ኖርማል የሚባል ሰውዬ ነበርና ከኖርማል ቤተሰብ ተወለደ በኖርማል አስተዳደግ አደገ ኖርማል ትምህርት ቤት ተምሮ በኖርማል ግሬድ ተመርቆ ኖርማል ዩኒቨርሲቲ ውስጥ ገባ ኖርማሊ ሲማር በኖርማል ግሬድ አሁንም ተመረቀ ኖርማሊ ስራ መስራት ጀመረ ኖርማል ሚስት አገባ ኖርማል ልጆች ወለደ መጨረሻ ላይ በኖርማል ሁኔታ ሞተ ሚስተር ኖርማል ማለት ይሄ ነው الرجل العادي ما زاد في الدنيا شيئا ዱንያ ላይ ወሰደ እንጂ የጨመረው ነገር የለውም እስልምና ሊገነባው የሚፈልገው ሀገር ትውልድ እንዲኖረን የሚፈልገው ኢትዮጵያ አሁን ለውጥ ላይ ነች አይደል የለውጥ ጭላንጭል እያየን ነው በጎ ነገሮች እየሰማ ነው አልহামዱሊላህ ረብል ዓለሚን ስለ ፍቅር ስለ ይቅርታ ሰምተን የማናቀው ከመሪዎች አፍ እየሰማን ነው ይሄ ሃይማኖተኞች ጥሪ የነበረው አሁን ፖለቲከኞች ስለ ፍቅር ስለ ሰላም ስለ ይቅርታ ያወሩን ያለው አልহামዱሊላህ ትልቅ ፕሮግረስ ነው እንደ ኢትዮጵያ እዚች በመለወጥ ላይ ያለች ሀገር ላይ የኢትዮጵያ ሙስሊም አስተዋጽኦ ምንድነው ስንል እነዚህን እስልምና ያስተማረንን ዩኒቨርሳል ቫልዩስ እሴቶችን ህብረተሰባችን ውስጥ ማስፋፋት ነው የኛ ስራ ማለት ነው ለሰዎች መኖር ደግነትን በጎነትን ማበርከትን ህብረተሰባችን ውስጥ ሞዴል ሆነን ማሳየት ያን ስናደርግ ኢትዮጵያን በለውጥ እንቅስቃሴ ውስጥ ፈርቀዳጅ በመሆን ውለታ ውለንላታል አሁን ደግሞ ለውጡን ወደ ትክክለኛ መስመር በማስገባት ውለታ ይኖረናል ማለት ነው ኢንሻአላህ ተዓላ እውነተኛ የሆነ የሰው ልጅ ሊሰራው የሚገባውን ትክክለኛ እሴቶችን እኛ ተግብረን ህብረተሰባችን ውስጥ መልካም የሆነ አስተዋጽኦ ማድረግ ይኖርብናል እዚህ ያለነውም ሰዎች ይሄን እነዚህን ነገሮች ፕሮሞት በማድረግ ላይ በማስተማር ላይ ትልቅ ሚና ሊኖር ይገባል እዚህም በመንኖርበት ጊዜ ለሌላው ሞዴል የምንሆነው በእነዚህ ቫልዩዎቻችን ነው በእነዚህ እሴቶቻችን ማበርከት ውስጣዊ የሆነና ሁሌም አብሮ ሊኖር የሚገባ ባህሪ ነው አንድ ምስኪን ሰው ነበር ደሃ ነው
7 ልጆች አሉት። 7 ልጆች የሚያበላቸው የሚያጠጣቸው ነገር የሌለው ያጣ የነጣ ድሃ። ጎረቤቱ ደግሞ ሀብታም ነው፣ ብዙ ላም አለው፣ ግመሎች አሉት፣ ሁሉ ነገር ሙየሰር የሆነለት ሰው ነው። ታዲያ እንዴ አንዷ ግመሉ ጋቷ ሞልቶ ሲፈስ ያያታል። በጣም የደለበች ነች፣ ጋቷ ይሞላ። አያትና ያ ደሃ ጎረቤቱ ትዝ አለው። ለአላህ ብዬ ይችን ግመል በጣም ታጓጓናት ለሱ ነው የምሰጠው አለና ወስዶ ለአላህ ብሎ ሰጠ። በጣም ተደሰተ ይህ ሰውዬ። ቤተሰቦቹን የሚቀልብበት አገኘ ማለት ነው። በጣም ደስ አለው፣ አመሰገነው። ከጥቂት ቀናት በኋላ ይህ እንግዲህ የጸደይ ወራት ላይ ነው። እንግዲህ ያው በቃ በደንብ ለምለም በነበረበት ጊዜ ነው ይህ ነገር የተከሰተው። ከዛ ግን በረሃ ነውና የፀሐይ መጥቶ ድርቅ ይመጣል እና ውሃ ይጠፋል። ውሃ ሲጠፋ አረቦቹ ምንድነው የሚያደርጉት? በረሃ ጋር መሬት ውስጥ ገብተው ነው ውሃ የሚፈልጉት። ከልጆቹ ጋር መሬት ውስጥ ገብቶ ውሃ ሲፈልግ ይህ ሰው ናዳ ይፈጠርና ይጠፋል። ማን? ያችን ሰደቃ የሰጠው ሰው ማለት ነው። ልጆች 3 ቀን 2 ቀን ጠበቁት። በቃ ሞቷል ማለት ነው ብለው ተመለሱ ወደ ቤታቸው። ጥሩ ልጆች አልነበሩም፣ ለአባታቸው ግድ አልነበራቸውም። ንብረት ወዲያውኑ መከፋፈል ጀመሩ። ከዛ ትዝ ሲላቸው ያችን ግመል አስታወሱ። ሄዱና ያን ሰው ጠየቁት፣ መልስ ይችን ግመል አሉት። በሌላ ግመል እንቀይርልሃለን፣ እምቢ ካልክ ደግሞ ቅያሩንም ታጣለህ፣ መልስ ይሉታል። ምን ተፈጠረ? አባታችሁ ምን ሆነ አላቸው። አባታችንማ እንደዚህ ሆኗል። ወላሂ ለውጥ ግመልም አልፈልግም፣ አባታችሁ ብቻ የገባበትን ገደል አሳዩኝ አላቸው። ግመሏንም መለሰላቸው። ወስደው አሳዩት። ራሱን አስሮ በገመድ እየተሳበ ገባ። ፈልጎ አገኘው። ያንን ሰው እያቃሰተ አገኘው። ህይወቱ አላለፈም ነበር። ሱብሃንአላህ። ከዛስ አይኑን በጨርቅ ሸፍኖ ይዞት ወጣ። ከብርሃን ስለራቀ አይኑ እንዳይጎዳ ማለት ነው። መጨረሻ ላይ ጠየቀው፣ እንዴት ይህን ያክል ጊዜ እንዲህ ልትቆይ ቻልክ አለው። እንዴት ረሃቡን ተቋቋምከው አለው። እስከ ትናንትናዋ ዕለት ድረስ ትኩስ ወተት ቁርስ ምሳራት ላይ በየጊዜው እየመጣ ይንቆረቆርልኝ ነበር። ትናንትና ነው የተቋረጠብኝ አለው። ሱብሃንአላህ። ሰውየው ምን አለው? አዎ ትናንትና እንኳን የተቋረጠው ልጆችህ ግመሉን ሲወስዱ ነው። ልጆችህ ግመሉን ሲነጥቁኝ እኔ ተቋረጠ። ግመሏ እኔ ጋር በነበረችበት ጊዜ ግን አላህ ሱብሓነሁ ወተዓላ እንደዛ ሲረዝቅህ ነበር አለው። ሶናኢዑል ማዕሩፍ ተቂ መሳሪዕ ሱእ። እዚህ አሜሪካ ውስጥ በአንድ ወቅት የተከሰተ ታሪክ ደግሞ ያነበብኩትን ላጫውታችሁ። የገጠር ከተማ ውስጥ አንድ ህፃን ልጅ ሱቅ በደረቴ እያዞረ የሚሸጥ ነበር። ይህ ህፃን ልጅ ሱቅ በደረቴ አዙሮ የሚሸጠውን ገንዘብ ምግብ ይበላበታል፣ የትምህርት ቤት ክፍያ ይከፍል ነበር። በዛ መልኩ የሚማር የደሃ ልጅ ነበር። ታዲያ አንድ ቀን የቀን ሽያጩ ገንዘብ አገኘ። ያቺ ገንዘብ ግን ምግብ ልትገዛለት የምትችል አልነበረችም። በጣም ረሃብ ሲያስቸግረው አንድ ቤት ጋር አንኳኳ። በሱ እድሜ ያለች ወጣት ወጣች ከቤት። ምን ነው ስትለው በጣም ራበኝ፣ ልትተባበሪኝ ትችያለሽ ወይ? የሚበላ የሚጠጣ ነገር ብሎ ይጠይቃታል። አንድ ብርጭቆ ሙሉ ወተት አመጣችለትና ሰጠችው። በጣም ርቦት ስለነበር ያችን ወተት ጠጣና ያለውን ሳንቲም can I pay that መክፈል እችላለሁ ወይ ብሎ ጠየቃት። አይ እናታችን ምንም መልካም ነገር ስታደርጉ ክፍያ እንዳትጠይቁ ብላናለች፣ አንቀበልም ክፍያ አለች። አመስግኗት ሄደ። ከ20 ዓመታት በኋላ እቺ ህፃን ልጅ እቺ ወተት የሰጠችው ልጅ ትልቅ ሰው ሆና ማለት ነው 20 ዓመት በኋላ ከፍተኛ የሆነ የጤና መታወክ ላይ ትደርስና ሪፈር ተጽፎላት ወደ ትልቅ ከተማ ትመጣለች። ያረፈችበት ሆስፒታል አለ የሚባል ስፔሻሊስት ሰርጂን ነበር። በሱ ህክምና ተደርጎላት መጨረሻ ላይ የህክምና ክፍያ ቢል መጣ። $10,000 በላይ ነበር። ልትከፍለው የምትችል አልነበረም። ገልበጥ አድርጋ ስትመለከት የህክምና ወጪሽ
በአንድ የብርጭቆ ወተት ተከፍሏል የሚል ጽሁፍ ነበረበት። ያ ሆስፒታል ላይ ያ ታዋቂ ስፔሻሊስት ያን አንድ ብርጭቆ ያጠጣችው ህፃን ልጅ ነበር። ተግባባናል ነው። ሰናኢዑል ማዕሩፍ ተቂ መሳሪዕ السوء። መልካም ስራ ሰዎችን አወዳደቃቸውን ያሳምርላቸዋል፣ መጥፎ አወዳደቅ እንዳንወድቅ ያደርገናል። እንዲህ አይነት አስተሳሰብ ያለው ማህበረሰብ ሲፈጠር ረሃብ አይኖርም ሀገራችን ውስጥ፣ መታረዝ አይኖርም ሀገራችን ውስጥ፣ ሰዎች መቸገር አይኖርም፣ የሰዎች ስቃይ አይኖርም። ሙሉ ለሙሉ አይኖርም ባንልም በከፍተኛ ደረጃ ግን እንቀንሰዋለን። ኢስላም ደግሞ ከመቀነስ አልፎ ድህነትን አስወግዶም አሳይቷል። በእስልምና ታሪክ በዑመር ብን አብዱል አዚዝ ጊዜ ዘካ የሚቀበል ሰው ጠፍቶ ዘካውን የት አመጣው ነው የከፈሉት? ኬፕ ታውን ደቡብ አፍሪካ ወስደው ለጥቁሮች ዘካ ሰጥተው ሄደዋል። ዘካ የሚቀበል ሰው ጠፍቶ ማለት ነው። ይህ በእስልምና ታሪክም ሆኗል፣ አዲስ አይደለም፣ የሌለ ነገር አይደለም የምናወራው ማለት ነው። አንዳንዴ ዩቶፒያ ይመስላል አይደል? መተግበር የማይችል ዝም ብሎ አይዲያል ነገር ላላላ እኛ መኖር ከቻልን ማምጣት እንችላለን የዛ አይነት ህይወት ማለት ነው። ሰዎችን ዘራቸውን፣ ሃይማኖታቸውን፣ ማንነታቸውን ግንዛቤ ውስጥ ሳናስገባ በሰውነታቸው ብቻ የሚሰጣቸውን ክብር ስንሰጥ፣ ደግነታችን ስንለግስ ያኔ ለውጥ ይመጣል በአላህ ፈቃድ። ይህንን አይነት ቫልዩ ሲስተም በመፍጠር ነው ኢስላም ሀገርን የሚገነባው፣ በሀገር ግንባታ ላይ አስተዋጽኦ የሚኖረው በእነኚህ አይነት ሐሳቦች ነው የሚለውን መልእክት ለማስተላለፍ ነው። አላህ Subhanahu Wa Ta'ala በሰማነው የምንጠቀም አላህ ያድርገን። አላህ Azza wa Jalla ይህንን ስብስብ የተባረከ አላህ ያድርግልን። ኮንቬንሽናችንም ኢንሻአላህ የተሳካ ብዙ ኸይር የምናገኝበት አላህ ያድርግልን። أقول قولي هذا واستغفر الله لي ولكم وجعلني وإياكم من الذين يستمعون القول فيتبعون أحسنه. السلام عليكم ورحمة الله وبركاته. السلام عليكم ورحمة الله وبركاته. إفهمنا قولا وان قدو نرام فده. أما اللي ما تفانا مراتيني دبر إفهمنا قولا. أستاذ بدر في أستاذ أبي بكر جرّب نواني سانة تسابت ناتان قافرين نوتان ربي بيخا هنگم تک كديرمان ساني أورممان إسلاممان هنگم تك كبدي نقر سيسن كجيلو نقر سيسن خناب جاچا أستاذ أبي بكرنا أستاذ بدرو بتأم إننا مسجنا لن إن أنت سرّاچوت سلا جنا جلس الوتام جنا يوتال كاوم بحالا يوتال با उनकान दाना मताचो इंगान बदम इन्नी कब्बलालन बसलाम यमलिसाचो दाना को युन सलाम आमसगिनालो या አንተ ውለታ አቢበከር ይሄ አንተ ውለታ ይሄ አይደለም አልተመቸልኝም እንጂ እና በአይሮፕላን እንደዚሁ በሚኒሶታ ቀርቶ ዲሲ ድረስ እናሸጋግር ነበርኩ ግን አልተመቸልኝም ጊዜው የላችሁም እናመሰግናለን አመሰግናቸዋለሁ بارك الله فيك. أبا فران نرادو بتنا فان أرمو. أمين أفان أمارا.